ቅድሚያ ለራስ ክብር መስጠት ነው ሌላን ለማክበር ገባሽ አይደል ልክ ነው ግን ምን መሰለሽ ሐሳቤን አልጨረስኩ እንዳጨርሽ ነው መሀል ላይ የገባሁት እኔ ቅዳሜና ሳቆጥር ነው በዓል ሳቆጥር ስድስት ላይ ቆመች ግን እኔ ወደ ቀረበው ሊዳ አሁን እኔ ወይ ወደ ታንዛኒያ ለመሄድ ስደላ ወይ ደግሞ በእግሬ በክሊኒ ዶሮ ስትናደፍ ትናደፋለች እንግዲህ ነው ነባረክሻት ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ቆይታችኋል ሳምንታዊ ሳምንቱን ከኛ ጋር የተሰኘው ዝግጅታችን ተጀምሯል ዛሬም እንደተለመደው እንግዲህ እዚህ ስቱዲዮ ከባልደረቦቼ ጋር ተገኝቻለሁ ወይንሸት ዘውዴ ላምሮቴን ያለምና እኔ ኢየሩሳሌም አዳነ የዕለቱን የሳምንቱን ከኛ ጋር ወደናንተ ያደረስን ቆይታ እናደርጋለን እንዴት ቆያችሁኝ ነው እግዚአብሔር ይመስገን ሰላም ነን እንዴት ነበር ሳምንቱ ቆንጆ ነበር ሰላም ነን አልኩኝ አይደል ተቃልዬ ቆንጆ ነበር ጥሩ ነው ላምሪስ ያው ሳምንቱ አሪፍ ነበር ያው ሳምንታዊ መደበኛ የሥራ ጉዳዮቻችን እየጨራረስን ደግሞ አሁን ለተመልካቾቻችን ምን ይዘን እንምጣ የሚለውን ነገርም እያሰብንበት ሳምንቱን ቆይታ አድርገናል ጥሩ ሳምንት ነበር መልካም እንግዲህ ያው እኔም ጋር እንደተለመደው በስራ እንዲሁም ደግሞ በአንዳንድ ህመሞች እያሳለፍኩት ነው የነበረው ሳምንቱን እንግዲህ እንደ ሀገር ወይም ደግሞ በተለያየ ቦታ እንደምናየው ትንሽ ጉንፋን መሰል ህመም ይስተዋላልና ትንሽ እኔ በጣም ተጣቂ ነበርኩ የዛ ነገር እና ዛሬም ትንሽ ድምጼ ጥሩ አይደለም ሆኖም ግን የዛሬን ፕሮግራም ወደናንተ ያደረስን ቆይታ እናደርጋለን ማለት ነው ሳምንቱን ከኛ ጋር የተለያዩ ፕሮግራሞች አሉት ከነዛም መካከል የራስ ሰዓት አለን በራስ ሰዓታችን የተለያዩ ማህበራዊ ርዕሰ ጉዳዮች እያነሳን ጥቂት ውይይቶች እናደርጋለን ሁለተኛው ደግሞ የመረጃ ሰዓታችን ነው ሁለተኛው የመረጃ ሰዓታችን እንግዲህ በሳምንቱ ውስጥ ካየናቸው ዜናዎች እኛ የወደድናቸው ወደ ተመልካቾቻችን እናጋራለን የመጨረሻው ደግሞ የቲፕ ሰዓታችን ነው እንዲሁም ደግሞ ጉርሻ የምንለው ነው የዛሬ የጉርሻ አዘጋጃችን ወይንዬ ናት ቀድማጀና በራስ ሰዓታችን ዛሬ የምናነሳው ስለ ራስ ወዳድነት ነው ራስ ወዳድነት እኔ በጣም ጥሩ ነገር ነው ብዬ ከማስበው ነገር ነው ምክንያቱም ሰው ራሱን ካልወደደ ለሰዎች መሆን አይችልም ብዬ ነው ማስበውና ራስ ወዳድነት አስፈላጊ ነገር ነው ሰዎችን ለመውደድ ከሰዎች ጋር ለመኖር ለሰዎች ለማሰብ መጀመሪያ የሚያስፈልገው ራስ ወዳድነት ነው ብዬ ነው ማስበው እንግዲህ ላምሪ ምን ትያለሽ ራስ ወዳድነት ያው መጥፎም ሁሉም ነገሮች ጥሩ መጥፎም ነገር አላቸው የራሳቸው የሆነ ግን እኛ ደግሞ ጥሩ ነገር ወስደን መጥፎ የሆነውን ነገር ለአስተማሪነትም እናነሳዋለን ብዙ ጊዜና ራስ ወዳድነት መጽሐፍ ቅዱስም ይላል ራስን እንውደድ ለሌሎች ትሁት እንድትሆን መጀመሪያ ያ ሰው ራሱን መውደድ አለበት ራስሽን ካልወደድሽ ስለማን ልታወሪ ትችያለሽ አይደል ራስ ወዳድነት መገለጫዎቹ የተለያዩ ናቸው ግን ራስን ማክበር ከሌሎች ጋር ማወዳደር ለሌሎች መኖር ብቻ ራሳችን ስንወድ ስራችን እንወዳለን ህይወታችን እንወዳለን እንቅስቃሴያችን ሁሉ እንወዳለንና በህይወት ላይ አሁን ላለንበት ማንነት በህይወት ላይ ትልቁ መሰረት ራስን መውደድና ለራስ ክብር መስጠት ነው ብዬ አስባለሁ እኔ ራስ ወዳድነትና ግን ለራስ ክብር መስጠት እንዴት ነው የሚገናኝ ነገር ይኖረዋል ግን አሁን ለምሳሌ እኔ ማነሳቸው ነገሮችን ብናይ አሁን ያለንበት ጊዜ የራስ ወዳድነት ዘመን ነው ይላል መረጃው አንደኛ ነገር ማሳያ ብሎ የሚያጣቅሳቸው ነገሮች አሉ ራስ ወዳድነት እሴቶቻችንን እንድንሸራሽር አድርጎናል ለምሳሌ እኛ ባስ እንጠቀማለን አይደል እሱ ላይ በመንጠቀምበት ጊዜ ወንበር ይዘን ሊሆን ይችላል ትልልቅ ሰዎችም ሊመጡ ይችላል አካል ጉዳተኞች ሊመጡ ይችላል አቅመ ደካሞች ሊመጡ ይችላል ሴቶች ህፃናት እንደዚህ ያለ አይደል በሰታያቸው ባግዛቸው ብለሽ መታስቢው ነገር ይኖራልና በፊት ወንበር መልቀቅ ይኖራል አሁን ላይ ደግሞ እኔም ደክሞኛል ለራሴ ታዝሮ መቀመጥ እንደውም ባይመጡ ሁላ ደስ ይለናል አጠገባችንና ያቺ ምንድናት እሴቶቻችንን እንድናጣ የመከባበር የመደጋገፍ ነገራችንን እንድናጣ ራስ ወዳድነታችን አመዝኖብናል ማለት ነው ለራሳችን ጉልበታችንን እንዳንጨርስም ወይም ደግሞ የተለያዩ ነገሮችን እንዳናጣ ስንል ለሰዎች ቅድሚያ የምንሰጥበትን ነገር ችላ ምንልበት አግባብ አለ ሌላው ደግሞ ማሳያ ልጥቀስ በሪሌሽንሺፕ ውስጥ አሁን ላይ በደንብ እየተስተዋለ ያለ ሲንግል ማም ሲንግል ዳድ መሆን ይሄ መቻቻል የምትየውን ነገር ከራስሽ ሼር የምታረጋቸው ነገሮች መተውን ለምሳሌ ብቸኝነት በብዙ መንገድ ሊመጣ ይችላል ይሄን እንደ አንድ ርዕሰ ጉዳይ ሌላ ጊዜ ልንነጋገርበት እንችላለን ግን
ብቻዬን መኖር ስመርጥ ለምንድን ነው የመረጥኩት ስል እንዲያርጎኝ ማለት ምን ተዋቸውንም ነገሮች ደግሞ ምርጫችን ምናረጋቸው አሉ የራሳችንን ምቾት ኮምፎርታችንን ጠብቀን ነው ለምን የሌላ ሰው ጣልቃ ገብነት ይመጣብናል ስንል እንተዋለን ያንን ሁሉ ግን አብሮ መኖር ጋር ምናመጣቸው አብረን ስንሆን ሼር ምናረጋቸው የተለያዩ ጥቅሞች ወይም ትሩፋቶችን እንዘነጋለን ማለት ነው ይህም የራስ ወዳድነት ማሳያ ብሎ ነው መረጃችን ያገኘውት ማለት ነው መረጃዎቹ ብዙ ነገር ላይ ያነሱ ይችላሉ ግን እንደው ራስ ወዳድነትን ስናነሳ ራስ መውደድና ወይ ደግሞ ለሌላ ቅድሚያ መስጠት ብለሽ የምታስቢው ነገር ከየት ነው የሚጀምረው የሚለው መሰረታዊ ነገር ነው ለምሳሌ ወይኗ ስለራሷ ያላት ክብር ከፍ ባይልና ራሷን ባትወድ እዚህ ቦታ እናገኛት በነገርሽ ላይ ራስን መውደድ ውሎሽንም እንቅስቃሴሽንም ህይወትሽንም እንድታንጸባርቅ የሚያደርግ ነው ቅድሚያ ለራስ ክብር መስጠት ነው ሌላን ለማክበር ገባሽ አይደል ልክ ነው ግን ምን መሰለሽ ሐሳቤን አልጨረስኩ እንዳጨርሽ ነው መሀል ላይ የገባሁት ነው ራስ ወዳድ ስንሆን ራስ ወዳድ ነው እንዴ በጣም ራስ ወዳድ ነው ለምን ራስሽን መውደድ ማክበር እንዳለ ሆኖ ግን ሌሎችን መውደድ ከሱ ቀጥሎ የምታመጪው ነገር ነው በራስን መውደድ ውስጥ በጣም ጥሩ ነገር እንዳለ ሁሉ መጥፎ ነገሮች አሉ ለምሳሌ ራስን መውደድ ማለት ለኔ በጣም መጥፎ ነገር ምንድነው ብትይ ጥቅም ሁሉ ወይ ደግሞ ጥሩ ነገር ሁሉ ለኔ ይገባኛል የሚባሉ ስግብግብ ሰዎች አሉ እነሱን ሳይ ራስ ወዳድነት ነው ይሄ ከመጠን በላይ የሆነ ደረጃውን ያለፈ ራስ ወዳድነት ነው ግን ደግሞ እኔ ለህይወቴ የሰጠውት ነገር ለጓደኞቼ የምሰጠው ነገር ለቤተሰቤ የምሰጠው ፍቅርና ደስታ ከራስ ወዳድነት ደግሞ በጣም ዝቅ ያደርግሻል አይደል አንዳንዴ ትውቶኛለሽ ከሌሎች ሁሉ በታች ሆነሽ ሌሎችን ታከብራለሽ ያ ራስ ወዳድነት ብቻ ሳይሆን ለሌሎች መኖር ነው ብዬ ነው ማስበው ራስ ወዳድነት ጥሩም ነገር እንዳለው መጥፎ ነገር አለው እሱ ያስማማናል እንዳልሽው ነገሮች ሁሉ ጊዜም ውሃ እንዳለኮ እሳት አለ ይሄ እንዴት አድርገን ነው ባላንስ ምናረገው ህይወታችንን የሚለው ነገር ነው ሊያስማማን የሚችለው እንጂ ራስን መውደድ እንዳለ ሁሉ እኮ ራስን መጥላትም አለ በጣም በብዙ ህመሞች ውስጥ የምትገቢበት ግን ራሳችንንም ስንወድ እስከ ህመም ድረስ አናድርገው በልክ እናድርገው ልክ ነሽ እኮ የተናገሩት ቋንቋ ከነሱ በላይ ተደማጭነት እንዲኖረው የማይፈልጉ ሰዎች አሉ ጥሩ ነገሮች በአለም ላይ ያሉ ጥሩ ነገሮች ሁሉ ለኔ ብቻ እንዲሆን የሚመኙ ሰዎች አሉ ለራሳቸው ብቻ እንዲሆን የሚመኙ ሰዎች አሉ ግንኙነትሽን ለመበረዝ ያንቺን ሰላም ለማሳጣት ሁሉ የሚደክሙ ሰዎች አሉ ማለት ይሄ በቃ ያንቺን ኮምፎርት ለመጠበቅ ሌላን ሰው መረበሽ እንደማለት ነውና በራስ ወዳድነት የተጠመዱ አሁን እንደ ዓለም አቀፍም ደረጃ በጣም ብዙ ራስ ወዳድ ሰዎች አሉ ያ ነገር ደግሞ ዓለምንም በሽታ ላይ ይጥላታል ግለሰብን ብቻ አይደለም ራስ ወዳድነት በጣም ጥሩ ጎን እንዳለው ሁሉ መጥፎ ነገር አለው አሁን ያለንበት ዓለም ቅድም እንዳልሽው ይሄ በራስ ወዳድ ህዝቦች የተሞላ ነው ማለት እንችላለን ግን ሁሉም ነው ኢትዮጵያ ስታነሺ ኢትዮጵያውያን በጣም ብዙ በተለይ ከባህላቸው ከሴታቸው ከልምዳቸው የተነሳ ፈርሃ እግዚአብሔር ያለባቸው ሰዎች ናቸው ብዬ አስባለሁ ይሉኝታ የሚባለውም ነገር ለሌሎች እንድታስቢ ለሌሎች ትህትና እንዲኖርሽ ያደርግሻል ብዬ አስባለሁና ራስ ወዳድነት ከጥቅሙ ጉዳቱ እንዲበዛ አልፈልግም እኔ ለምሰሽ ስላላየው በዚህ ቢሆን ደስ ይለናል እኮ ቢሆን ደስ ይለናል ጄሪ ምንም ያልሽው ነገር የለም እና እሷን የተከራከርን ያለና ራስ ወዳድነታችን ምናልባትም እኔ ራስ ወዳድነት ያስፈልጋል ምክንያቱም ራሴን መውደድ አለብኝ ያልኩት ቅድምም አሁንም የምለው እንደዛ ነውና ያ ምንድነው የኔ ራስ ወዳድነት የሚጎዳው አካል እስከሌለ ድረስ ራሴን እስከፈለኩት ጥግ መውደድ እችላለሁ ነገር ግን በጣም ጥግ ላይ ቆምሽ ቆሆን አንቺ ራስ እኔ ምናልባትም እዚች ጋር ነው እዚህ ስለ ሲንግል ማሞች አንስታችኋል አይደለ ምናልባትም እዚች ጋር ገፊ ምክንያቶች እንዳሉ ሆነው ነገር ግን እዚች ጋር በእኔ ምቾት ፍለጋ ምክንያት የሚጎዳ የሚበደል ልጅ የሚጎዳ አካል እንዲኖር አልፈልግም ያ ሌላ ጉዳይ ስለሆነ ነገር ግን ራስ ወዳድነት መሰረታዊ ነገር ነው እኔ ራሴን ወድጅ ራሳችንን መውደድ አለብን በጣም መውደድ አለብን ወይና ምን በላው ማለት በላው ነገር የዓለም ክፋትን አስቡት ዝም ብላችሁ አሁን ግጭቶችን አስቡ በራስ ወዳድነት የመጣ ነገር የለም ወይ አሁን እኮ ሰፋ አድርገን ስናየው ራሳችንንማ መውደድ አለብን ራስሽን ባትወጂኮ ሲርብሽ አሰጪው ማረለ ራስሽን መውደድ ፈልጊያለሽ እቺ ነገሯ አለች ግን እንደ ማህበረሰብ ደግሞ ስታስቢ አይደለ የራስሽን ምቾት አሳልፈሽ መሰጭባቸው ነገሮች የሉ መኖርስ የለባቸው ስንቶቻችንን ጎረቤቶቻችን ጋር ምን ደርሰው ምን በድለውስ ምን ናቆስለውስ አይደለ ደግፈን ደግሞ አቅፈን ጥሩ ነገር ምን ሰጣው ስንቶቻችንን ይሄ እኮ ራሳችንን በደንብ አድርገን መፈተሽ አለብን ራስ ወዳድነት ስንል ምናልባት ላይዋጥልን ይችላል ይቆረቁራን ማለት ነው ግን ድርጊቶቻችን እነዛን ይገልጻሉ ወይ የምር
ስለዚህ ራስን ለመውደድ የመጀመሪያው ነገር ሌላን ለመርዳት ራስን መውደድ ያስፈልጋል። ራስን ግን ስንወድ በመጠንና በደረጃ መሆን አለበት። እሺ መልካም ሀሳባችን እንግዲህ በሰፊ ሀሳብ ሰፊ ርዕሰ ጉዳይ የሚያስነሳና ብዙ የሚያወያይ ነው። እንዲህ ባለ ደቂቃ ራሱ የሚቋጭ አይመስለኝም። ዛሬ በራስ ሰዓታችን ስለ ራስ ወዳድነት አንስተናል። ብዙዎቻችን የምንሟገትበት ዛሬም እንግዲህ እንዳያችሁት ደግሞ ወይንዬና ላምሪ እጅግ በጣም የተሟገቱበት ርዕሰ ጉዳይ ሆኗል። እኔም በግሌ የራሴ አስተሳሰብ አለኝ፣ ሁላችንም የራሳችን አስተሳሰብ አለ። ነገር ግን የሚጠቅመንንና የሚበጀንን እንድናደርግ እንድንከውን እላለሁኝ። ወደ ሌላኛው የሳምንቱን ከኛ ጋር ፕሮግራማችን እናልፋለን። አብራችሁን ቆዩ። ተመልካቾቻችን እየተከታተላችሁ ያላችሁት ሳምንቱን ከኛ ጋር ሳምንታዊ ዝግጅታችን ነው። ዝግጅታችን እንግዲህ ቀደም ብላችሁ እንደተከታተላችሁት በራስ ሰዓት ተጀምሯል። አሁን ደግሞ ወደ መረጃ ሰዓታችን እንሄዳለን። ያው እንግዲህ ቅድሚያ ለራስ ነውና ዛሬ የራስ ወዳድነት ጉዳይ ስላነሳ እኔው ራሴ ጀምሯለሁ ማለት ነው መረጃዬ። ወይም ደግሞ ከማቅረቤ በፊት ጥያቄ ልጠይቃችሁ። እንደው ፍርድ ቤት የሚወስድ ጉዳይ ገጥሟችሁ ያውቃል? እንደው እስካሁን ገጥሞኝ አያውቅም። የህግ ባለሙያ ሴቶችን በስራ አማካኝነት አግኝቻቸው ነበርና እዛ ያሉ ኬዞች በጣም ይገራረሙ ናቸው። ሰዎች እናቶች በተለይ ለምን መጣችሁ ብላችሁ ስትጠይቁ የሚነግሯችሁ ታሪክ ምናምንና ለየት ያለ ስለሆነ ያ ስቶሪ ስለሚስብሽ ብዙ ጊዜ ወደ ፍርድ ቤት ምናምን መሄድ በጣም እወዳለሁ እኔ። ብዙ ጊዜ ባልና ሚስቶች እንግዲህ ትዳር ልክ ጋብቻ በጣም እንዳለ ሁሉ ትዳር ፍቺ በጣም የተጋነነበት ወቅት ላይ ያለ ነው። በጣም ከቅርብ ዓመታት ወዲህ የጋብቻ የፍቺ ዜናዎችን ሰማለንና እንደ ባልና ሚስቶች እንደው ያጣላቸዋል ወይም ደግሞ ፍርድ ቤት ያቆማቸዋል ተብለው ከሚታሰቡ የወንጀል ድርጊቶች መካከል እንደው ይሆናል ብላችሁ የምታስቡትን ብታጋሩ። እኔ ብዙ ጊዜ ያው ቆንጆ ምግብ አትሰራልኝም ብሎ ይከሳታል ብዬ አስባለሁ። ቆንጆ እምልሽ አይ ነው በጥሩ ምግብ አትሰራልኝም ምግብ ባልና ሚስት ለነገሩ ከባድ ያካስሳል። አሁን ትልቅ የሚያካስስ ጉዳይ ነው። እንደው እናንተ ግን እንደው ባልና ሚስት በምን ይካሳሉ ብላችሁ ታስባላችሁ? ወይም ደግሞ ፍርድ ቤት ሊያቆማቸው የሚችል ጉዳይ ነው ብላችሁ የምታስቡትን ከምታውቁትም ሊሆን ይችላል፣ እንዲሁም ደግሞ ይሆናል ብላችሁ ከምታስቡት አትጨናነቁ። ሊሆን የሚችለው ምናልባት ቺት ካረገባት ፍርድ ቤት ለክስ ለመፋታት ልትሄድ ትችላለች። አሁን መሰረታዊ ነገር ነው። ላምሪስ እኔ ደግሞ የጥቅም ጉዳይ ይመስለኛል። ብዙ ጊዜ ባልና ሚስት ሊጋጩ የሚችላቸው ጉዳዮች ወይ ደግሞ ግጭት ይፈጠርባቸዋል ብለው የሚታሰቡ ነገሮች የገንዘብ ጥቅም። ለምሳሌ አሁን የገንዘብ ስትይ የጋራ ነገር ነው ያላቸው ብዬ እኮ ነው። ሀብትን በተመለከተ ልትይኝ ሀብትን በተመለከተ በተለይ የኔ ሀብት በሀብት ክፍፍል ላይ ብዙ ጊዜ አብረው ያሉ ግን አብረው ያፈሩትን ሀብት አይካፈሉምና ሲለያዩ ነው የሚደራደሩት። እና ደግሞ ሌላ አንድ የመጣልኝ ሀሳብ ለምሳሌ ባልየው ከማግባቱ ወይ ደግሞ እናት ከማግባቷ በፊት ልጅ ከነበራት ባልየው ሳያቀዛ ህይወት ውስጥ ወይ ሚስትየው ካገባች ይሄ ትልቁ መሰረትና ወደ ፍርድ ቤት ሊያስኬዳቸው የሚችል ኬዝ ነው ብዬ አስባለሁ። እናንተ ግን ከባዶች ናቸው። ለማንኛውም ወደ መረጃ ያልፋለሁ። ዛሬ የአንድ በስፔን ሀገር የተካሰሱ ባልና ሚስቶችን ታሪክ ነው ማጋራችሁ። ለ26 አመታት አብረው የኖሩ ባልና ሚስቶች ናቸው። የኔ እድሜ እኮ ነው እንግዲህ ለ26 አመታት አብረው የኖሩ ባልና ሚስቶች አይ ከንከረኛ ቅዳሜና ሳቆጥር ነው በዓል ሳቆጥር 26 ላይ ቆመች። ለ26 አመት አብሮ መኖር በነገርሽ ላይ ማለት በጣም መተዋወቅ ነው ብዬ ነው ማስበው። ነው ረጅም አመት ነው። እሺ ግን ወደ የብር ይዩ ማለት ነው። አዎ ለ26 አመታት አብረው የኖሩ ባልና ሚስቶች አንድ ልጅ አፍርተዋል፣ አንድ ሴት ልጅ። ነገር ግን ፍርድ ቤት የሚያስቆም የጋራ ጉዳይ ገጥሟቸዋል። እንግዲህ ጉዳዩ ሚስትየው ልጃቸውንና ቤታቸውን ስትንከባከብ እሱ ግን ሲማርና ስራ ሲሰራ ቆይቷል፣ ባልየው ማለት ነው። ፍርድ ቤቱም ለ26 አመታት ውስጥ ለደረሰባት ጉዳት ወይንም ደግሞ በ26 አመታት እሷ የቤት እመቤት ሆና የቤት ውስጥ ስራ ስትሰራ ልጅ ስታሳድግ አሳልፋለች። እሱ ደግሞ የውጪ ስራ ሲሰራና ትምህርቱን ሲማር ስለቆየ ተካሰዋል። እንግዲህ ሲካሰሱ ፍርድ ቤት ውሳኔ ወስኖላቸዋል። በዚህ መሰረት $96,000 እንዲከፍል
ፈረደበት ማለት ነው። ሚስቱ ለ26 ዓመታት የቤት እመቤት ያደረገው ባል $96,000 ተቀጣ ማለት ነው። አጠር ባለ መልኩ እንግዲህ ይሄን ይመስላል መረጃ። እንደው ግን 26 ዓመት ሲቆዩ አንደኛ እንደ ጥያቄ የመጣብኝ ነገር ቤት ውስጥ መነጋገር የለም ማለት ነው። ማለት ክሱ ክላስ ውሎ እንደሚመጣ እንዴት ሚስትየው ላታቅ ትችላለች? ይሄ ሰውኛ የሆኑ ነገሮች ጥያቄ ታነሻለሽ እኮ አይደል? ባልና ሚስት መሀል የሚደበቅ ነገር የለምና እንደው መማሩን እንዴት አታቅም እሷ? ያው ወደ አደባባይ ምናልባት ይሄንን አወጡት እንጂ እኮ ሌሎች ገፊ ምክንያቶች ሊኖሯት ይችላሉ ብዬ ገምታለሁ አሁን ከሚነሳው ነገር እንጂ አሁን 26 ዓመት ማለት እኮ ልጅ አላቸው ያሳደጉ ነው። ግን ይሄን ስታነሳ ምን ትዝ አለኝ መሰለሽ ቱርክ ውስጥ ልክ እንደዚሁ አይነት ተመሳሳይ ነገሮች አሉ የፍርድ ቤት ኬዝ ማለት ነውና ባለቤቴ ለሳምንት ያህል ሻወር አልወሰደም እና መታጠብ አለበት ስንነጋገር ደግሞ አልታጠብም እያለኝ ነው። ልብስም ቀይሮ አያውቅም ሳምንት ሙሉ። እሱን ዜና አስታውሳለሁ። አይሻ አይደለ? ስለዚህ ከሰሰች፣ በቃ ተፈረደላት። ይፋቱ ተባለ፣ የካሳ ክፍያ ተሰጣት። እንዲህ አይነት ነገሮች አሉ። አንዳንዴ ያው ራሳችን መፍታት የምንችላቸው ነገሮች የሚመስሉ ግን ደግሞ ያው ቦታው ላይ ያለው ሰው ነው ክብደትና ቅለቱን የሚያውቀውና እንዲህ አይነት ኬዞች ይመጣሉ ወደ አደባባይ። ተመልካቾቻችን ቆይታችን እንደቀጠለ ነው። እንግዲህ አሁን ደግሞ ወደ ሌላኛው መረጃችን እናልፋለን። ቀደም ብላችሁን ያቀረብኩላችሁ መረጃ ተከታትላችኋል። አሁን ደግሞ ወይንዬ ምን ይዘሽልን መጣሽ? ፊልም ላይ ነው የሚያተኩረው። ግን መረጃዬን ወደ እናንተ ከማድረሴ በፊት ተከታታይ ሙቪዎች ይኖራሉ ወይም ደግሞ በሆነ ዘመን ላይ የሚገኑ አክተሮች አሉና እስቲ በሆነ ጊዜ ላይ ለእናንተ በጣም የምትወዱት የነበረው ከታሪኩም ሊሆን ይችላል ካተዋወኑም ሊሆን ይችላል መሪ ተዋናይ ወይም ደግሞ ተዋናይ ማንን ታደንቃላችሁ? ተከታታይ ፊልሞች በጣም ደስ ይሉኛል። ምናልባት መሪ ተዋናዩን ላላስታውስ እችላለሁ፣ ግን ፕሪዝን ብሬክ በጣም ወደው ነው። እዛ ያለው አክተር ደስ ይለኛል። እኔ ፊልም ተመልካች አድናቂ አይደለሽም? እሺ አናስገድድም። አይ አንድ ፊልም ግን እንደምን ጋብዛትና ከዚህ በኋላ እንድትወድ እናደርጋለን። እኔ ጋር ያለው መረጃ ምንድነው? ቢቢሲ በዚህ ሳምንት ውስጥ ያወጣው አንድ መረጃ አለ። ቀጣዩ ጄምስ ቦንድ ማን ይሆን የሚል ነው የሚያወጣውና ጄምስ ቦንድን በእርግጠኝነት አሁን ስናነሳው ወደ ኋላ ሄደን ልታስታውሱት ትችላላችሁ ብዬ አስባለሁ። ላምሪ MI6 ወይ ደግሞ ሚሊታሪ ኢንተለጀንስ የሚባል በእንግሊዝ ሀገር ያለ ዝነኛ የስለላ ተቋም አለ። እዛ ውስጥ በሰላይነት የሚሰራ ነው። ጄምስ ቦንድ ማለት ምናባዊ ገጸ ባህሪ ነው። በአካል ይሄ ያለ ነገር ሆኖ ሳይሆን ምናባዊ ይሄ ደራሲው የፈጠረው ማለት ነው። እና አድቬንቸር ሲፈጽም የሚታይበት ፊልም ነው ጄምስ ቦንድ። የእንግሊዝ ደራሲ ያን ፍለሚንግ ነው የሚባለው ይሄንን የፈጠረው። አሁን ላይ ማን ሊሰራ ይችላል? ፊልሞች አይታችሁ ከሆነ በጣም ተከታታይ ከመሆናቸውና ደግሞ ፊልሙ የሚፈልገው እድሜ አለ። በዛ እድሜ ውስጥ የሚገኝ አክተር ወይም ተዋናይ ካልተገኘ ሁልጊዜም ይፈለጋል። ያን ተዋናይ ደግሞ ረጅም ዓመት ሰርቶ ሊሆን ይችላል። ትልቅ ሰው ሲሆን ወይም ደግሞ ከዛ ከተሰጠው ገጸ ባህሪ አለፍ ያለ እድሜ ሲኖረው ሌላ ሰው ካራክተሩን ወክሎ እንዲሰራ ይመረጣል። እና አሮን ቴይለር ይባላል ጄምስ ቦንድን እንዲሰራ የተመረጠው። ይህ የእንግሊዝ ተዋናይ የእድሜ ልክ ስኬት የሆነውን የጄምስ ቦንድ ገጸ ባህሪን እንዲጫወት ተጠይቋል። ተዋናዩ ዘ ቡሌት ትሬን ወይም ደግሞ ፈጣኑ ባቡር የተሰኘ አንድ ፊልም ላይ ተውኗል። በሱም ደግሞ እጅግ ዝነኛና ታዋቂ እንዲሆን አድርጎታል ባተዋወኑ ማለት ነው። እና ጄምስ ቦንድን ለመስራት በየጊዜው እንዳልኳችሁ በርካታ ተዋናዮች በርካታ በቁጥር ማለት ነው ተፈራርቀውበታል። እንዳልኩትም 30ዎቹ ውስጥ ያለ ሰው ነው ያ ገጸ ባህሪ ማለት ነው። ስለዚህ የሚተውነው ሰው ለ15 ዓመት ምናልባት ሊሰራ ይችላል። ከዛ በኋላ ግን ጎልማሳ እየሆነ ሲሄድ እሱን እንዲለቅ ያደርጉና ደግሞ ሌላ ገጸ ባህሪ ፈልገው ሌላ አክተር ፈልገው ያንን ገጸ ባህሪ እንዲጫወት ያደርጉታል። በ30ዎቹ እድሜ ክልል ስለሚገኝ ነው ሃሮን የተመረጠው። ፈቃደኛ ይሆን አይሆን አይታወቅም፣ ግን ለማስፈረም አሁን ስምምነት እያደረጉ ነው። ብዙዎቹ ግን በጣም አድናቂዎቹ ስላሉ እሱ ቢተው ነው እያሉ አሁን ብዙ አስተያየቶች እየጎረፉለት ነው ማለት ነው። እስካሁን ይተውን የነበረው ለ15 ዓመታት ዳንኤል ክሬግ ይባላል። ሙሉ ፊልሙን ከነ ሙሉ ክብሩ ሊሰጠው ያው ተስማምቷል። ምክንያቱም እድሜ እየሄደ ሲሄድ ውበት እንደማይኖረው ያውቃል ተውኔቱ ማለት ነው። እንግዲህ ብዙ ሰዎች ለመተወን በጣም ይቋምጣሉ። ጄምስ ቦንድ ሲባል ራሱ ይመጣልሽ ነገር አለ አይደል? አክተሩ ራሱ ይመጣልሻል። ትወናው፣ ብቃቱ ያለው ታሪኩ ራሱ ደስ የሚል ነገር ነውና
አሁን ላይ ማን ሊተውን ይችላል ሲባል በጣም በርካታ ሰው ነበር የተመዘገበው እኔ መተወን እችላለሁ በሚል ማለት ነው። ሃሮንን የመረጡት ይሄ አካላዊ ቁመናውም እንደምንመለከተው ተመልካቾቻችን በስክሪኑ ላይ ያዩ ነው ከተጻፈው ታሪክ ጋር ግጥም ሊላቸው የሚችል ስለሆነ እሱን ብዙ ተመልካቾች ገና ካሁኑ እሱ ይሁን እያሉ ነው ያው ይፈርማል ብለው ያስባሉ። ቢቢሲ ዘስታር የተለያዩ የሚዲያ አውታሮች ይሄንን ነው ሰሞኑን ሲያራግቡት የነበረው እኛ መንካችሁ ብለናል። ወደ ሶስተኛው መረጃ እናልፋለን። መረጃዎቻችን እንግዲህ የተለያዩ አስደናቂ ማህበራዊና መዝናኛ ጉዳዮችን ይዳስሳሉ። እንግዲህ ተረኛዋ መረጃችንን የምታቀብለን ላምሪ ናት። እሷ ደግሞ ምን አይነት መረጃ ይዛልናለች የሚለውን ደግሞ ምና ይሆናል። ወደ አንቺ ልምጣ። ደስተኝነትን ማንሳት ፈልጋለሁ በደንብና ደስታ ምንድነው ስንል ምትኖሪው ነገር ነው አይደል? ህይወትሽ ላይ የምታንጸባርቂው ነገር ነው። ግን ደግሞ እንዲህ ስትጽፊው 3 ቃላት ናቸው። ህይወትሽ ላይ ግን በጣም ትልቅ ተጽዕኖ ያለው ነገር ነው ደስታ። ጄሪ በጣም እደሰትባቸዋለሁ ብለሽ የምታስቢያቸው ነገሮች በህይወትሽ ምንድናቸው? እኔን ደግሞ እንደዚህ አይነት ጥያቄ አትይኝም። ደስታዋን እየነፈቅሻት ደስተኛ የምትሆኝባቸው ነገሮች አስበሽ የምታደርጊያቸው ነገሮች አይደሉም። ወይም ደግሞ አስቤ የማደርጋቸው ነገሮች ደስተኛ ሊያደርጉኝም ይችላሉ ላያደርጉኝም ይችላሉ። እኔ በድንገት የምደሰት ሰው ነኝና ያን ያህል ይሄ ያስደስተኛል። በድንገት መሳቅና በድንገት ደስተኛ መሆን ልዩነት አለው በነገርሽ ላይ። በድንገት መሳቅ እና ደስተኛ መሆን ልዩነት አለው። አይ እኔ አቅጄ ተደስቼ አላውቅም። አይ በቅድ ደስታ ይመጣል እንዴ? በቅድ እኮ ደስታ ይመጣል። በቅድም አይመጣም። ግን ይሄ ያስደስተኛል ብዬ የምዘረዝረው ነገር እኔ ብዙም የለም። ግን እየኖርኩኝ ያስደስቱኝ ያሉ ነገሮች አሉ። ቤተሰብ ያስደስትሻል። እንዲሆኑ ብለሽ የምትመኛቸው ነገሮች ሆኖ ስታገኚ ደስታ ይሰጡሻል። የማያልቅ ደስታ በየጊዜው ያን ነገር ስታስቢ ደስታሽ እንደውም እጥፍ ድርብ የሚሆን የሚጨምሩ ደስታዎች አሉና ጥሩ ነገር የሚያስደስተኝ ሰው ነኝ። እንግዲህ ወይ ማጋስ ደስታ የምትገልጭበት ወይ ደግሞ አልደሰተም ብላ አጥጣን ነው ጥሩ ነገር ያስደስተኛል አለች። መጀመሪያ እኮ አገላለጿ ደስታ ምንድነው ምናምን ያለች ነው እየፈለገች ነው። በዛው ትዝ ሲላት ወላ በጣም ወይ ማጋስ የሆነ ሰዓት ላይ ልደሰት እችላለሁ ብለሽ መታስቢው አይደለም ሁኔታዎች የሚፈጥሩልሽ ናቸው። ይሄ በራስሽ በመታረጊያቸው ነገሮች ውጤት ላይ ስትደርሺ ደስተኛ የምትሆኝባቸው ነገሮች አሉ። ራሱ ሂደቱ በሚፈጥራቸው ነገሮችም እየተደሰትሽ የምትሄጂበት አለ እንደ ሁኔታ። ይሄ ምንድነው መልካም መዓዛ ላንቺ ብቻ አይደለም አይደለ? ለሌላም ነው የሚጋባው። ደስታም እንደዛው ነው። ስለዚህ አንቺ ደስ ያለሽ ነገር ራሱ አንዳንዴ ተጋብቶ ደስታ ሊፈጥርልሽ ይችላል ለሌላው ማለት ነው። ስለዚህ እኔ አሁን ደስተኛ ያልሆንባቸው የሚችሉ በጣም 1000 ነገሮች አሉ። እንዳልኩሽ ደግሞ ወዲያው የምትቀይሪያቸው ነገሮች እንደ ሁኔታዎች ነው። በድርጊቶች ልትደሰች ትችላለሽ። አንቺ ባደረግሽው ብቻ ነገር ላይሆን ይችላል። እኔ የሆነ ጊዜ ሳላስበው የሆነ ሰው መንገድ ላይ 4 ኪሎ አካባቢ ነው ታክሲ ውስጥ ሆኜ ነውና አጋጣሚ መብራት ይዞን ቆመናል። ሰውን ሲረዳን ያየሁት ሲያለብሰው ሲያቅፈው ምናምን አየሁኝ። እውነት ለመናገር በጣም ደስተኛ ከመሆን የተነሳ ውስጤ ተሰማኝ ተጋባብኝና እኔ እዛ ጋር ያለው አይነት ስሜት እስኪሰማኝ ድረስ ማለት ነው። አሁን እኔ እያለፍኩ ነው ያለሁት ግን የዛ ጋር የሚደረገው ነገር በጣም መልካም ነገር ስለሆነ የዛ ጋር ያለው ስሜት እኔ ላይ ተጋብቶ እኔ ራሴ እዛ ቦታ ላይ አሁን ይሄንን ቅጽበታዊ ነው ደስታ ቅጽበታዊ ነው። ጥሩ ነው እንግዲህ በጣም የሚያሳዝነው ግን እናንተን የመሳሰሉ ኢትዮጵያውያን እያሉ ኢትዮጵያ በደስተኛ ዜጎች መጨረሻ ደረጃ መውጣቷ በጣም ያሳፍራል። እውነትሽን ነው። አዎ ከባድ ነው። ምን አይነት ነገር ነው ዛሬ? ደስተኛ ህዝቦች ያሏቸው የአፍሪካ ሀገራት 2023 ላይ ደስተኛ ህዝቦች ወይ ደግሞ ደስተኛ የሆኑ ህዝቦች ያሉባት የዓለም ሀገራት በሚል የወጣ ጥናት ነበረ። አሁን ደግሞ የአፍሪካ ሀገራት እነማን ናቸው በሚል አንድ ጥናት ወጥቷል። የግሎባል ማይንድ ፕሮጀክት የዓለም አቀፍ የደስታ ሪፖርት ተቋማት የተለያዩ የደስታ መመዘኛ መስፈርቶችን አንስተዋል። ይህም ዜጎቻቸው በተለይ የአፍሪካ ዜጎች ምን ያህል ደስተኛ ናቸው ሲባል በፐርሰንት የወጣ መረጃ ነው ያለው። በዓለም አቀፍ ደረጃ የደስታ ሁኔታ ላይ ያተኮረ ጉልህ ጥናት በየአመቱ ይደረጋል። አመታዊ ሪፖርትም አለ። 10ኛ አመቱን የደፈነው ሪፖርቱ 2 ቁልፍ ሀሳቦች ላይ የተመሰረተ ነው። በሀገራት ውስጥ ደህንነት እንዲሁም ሌሎች የህይወት ቁልፍ መለያዎችን መሰረት ያደረገ ነው። ለምሳሌ
ደስተኛ ህዝቦች መሰረታቸው ወይ ደግሞ ወደ ደስታ የሚጨምራቸው ነገር ምንድነው? ደስተኛ እንዳይሆኑ ደግሞ እንቅፋት የሚሆኑባቸው መነሻ ምክንያቶች ምንድናቸው በሚል ነው የጥናቱ መሰረት የተደረገው። ዓለም ከከፍተኛ የኑሮ ውድነት እስከ ወረርሽኝ ከዛም ድርቅ፣ ኢኮኖሚያዊ ችግሮች ደግሞ የበለጠ ደስታ ከማህበረሰብ እንዲርቁ ያደረጉ መነሻ ምክንያቶች ናቸው ተብሏል። የግሎባል ማይንድ ፕሮጀክት የዓለም የአእምሮ ጤና ሁኔታን መሰረት በማድረግ አመታዊ የሀገራት ደስታ ሁኔታ አሁን ባለንበት ሁኔታ እጅግ አስጊ እንደሆነ በሪፖርቱ ላይ ጠቅሷል። ሰዎች ደስታን እያጡ እንደሆነ ሪፖርቱ ላይ የመጣው መረጃ እጅግ የሚያስደነግጥ ነው ተብሏል። በግሎባል ማይንድ ሪፖርት መሰረትም በዓለም ላይ ከተከሰተው ከኮሮና ቫይረስ ወረርሽኝ ወዲህ የሰዎች የአእምሮ ጤንነት ሁኔታ መቀነሱ ደረጃ እንዲወጣላቸውና በጣም ከደስታ የራቁ ሀገራት ውስጥ አፍሪካ ቀዳሚውን ድርሻ እንደ ዓለም አፍሪካ ቀዳሚውን ድርሻ እንድትይዝ አድርጓል። ሪፖርቱ አፍሪካን ጨምሮ 9 አህጉሮች ላይ ከሚገኙ በ71 ሀገራት ውስጥ ከሚኖሩ ከ500 ሺህ በላይ ግለሰቦች የተሰጡ ምላሾችን መሰረት አድርጓል። አንደኛ ታንዛኒያ 88% ደስታ ላይ ትገኛለች ተብሏል። ኢትዮጵያ የተሻለ ደረጃ ላይ ነው የምትገኘው። ሁለተኛ ደረጃ ነው የያዘችው ናይጄሪያ ናት 83% ደስተኛ እንደሆነች ተነግሯል። ሶስተኛ ደረጃ ዚምባብዌ 74% ደስታ ውስጥ እንዳለች ይነገራል። አራተኛ ኬንያ 72% ደስተኛ ሀገር እንደሆነች ተነስቷል። አምስተኛ ዲኦር ኮንጎ 71% ደስተኛ ሀገር ሆናለች። ስድስተኛ ደረጃ ነው የያዘችው ሞዛምቢክ ናት 70% ናት እሷ። ሰባተኛ ደረጃ ደግሞ ኮት ዲቫር 69% ሆኗል ደረጃዋ። ስምንተኛ ካሜሮን 67% የደስተኛ መስፈርትን ይዛለች። ዘጠነኛ ቱኒዚያ ናት 67% ደስተኛ ከሆኑ ሀገራት ውስጥ ተቀምጣለች። አስረኛዋ አንጎላ ናት 64%። ኢትዮጵያ የለችም ጭራሽ። ኢትዮጵያ ከዚህ ውስጥ አልተካተተችም። እሱም በኋላ እንመልሳለን። ግን እኔ ወደ ቀረበው ሊድ አሁን እኔ አሁን ወይ ወደ ታንዛኒያ ለመሄድ ስበላ ወይ ደግሞ በእግሬ በኬንያ ወደ ቀረበው ቢዳሽን ደስታን ፍለጋ ወደ ተሻለ ደስታን ፍለጋ የሚለው በፕሮግራም ሰራዋለሁ። በ2023 በተለይ ደግሞ የዓለማችን ደስተኛ ሀገራት ውስጥ በሚል በወጣው ሪፖርት ግን አንደኛ ደረጃ ነው የያዘችው ፊንላንድ ናት። 20ኛ ደረጃ ነው የያዘችው ደግሞ ኢትዮጵያ ናት። ኦኬ አሁን 2024 ላይ ነን አይደል? ያለነው በ2023 የተጠናው ጥናት ላይ ባለፈው አመት ማለት ነው ኢትዮጵያ 20ኛ ደረጃ ላይ ነው የምትገኘው። አሁን እኮ ከሆነ ጊዜ በኋላ ይሄ ድሮን ስቅ ነበር ልንል እንችላለን። አዎ እሱን ነገር ፈራለሁ። እኔ በፊት ስስቅ ሲቃው ላይ ዘይን አሁን እንደዛ መሳቅ አልችልም የምር። እና እንደ ቀልድ የሚሸረሸሩ ነገሮች የሆነ ሰዓት ላይ ስንነቃ አተናቸዋል። እነዛ ነገሮች ዋጋ ያስከፍሉናልና ያው መጠበቅ አለብን። አሁን ቀላል የሚመስሉን ግን ደግሞ በትኩረት ለልጆቻችንም ወደ ታች ላሉትን ልንሰራባቸውና አትሊስት እነሱ ጋር ደግሞ ልናገኘው እንድንችል ራሳችንን ደስታን በመፍጠር ማትረፍ አለብን። አሁን ደግሞ የቲፕ ሰዓታችን ላይ ደርሰናል። የዛሬ የቲፕ አዘጋጃችን ኤሊሸት። ወደ ተመልካቾቻችን ዛሬ ያዘጋጀሁላቸው በምልክት ቋንቋ የመግለጽ ችሎታቸውን መፈተሽ ስላለብኝ ነው። ምን ያህል ይረዱታል፣ ምን ያህልስ የሰጠዋቸውን ጉዳይ መግለጽ ይችላሉ የሚለውን ነገር ማየት ስለፈለኩ ነው። እንደ ወትሮ ሁሉ እንግዲህ አንዳንድ ታነሱና ማይነበባችሁ ከሆነ ላነብላችሁ አልችልም። አዎ አንቺ አንዳንድ ታነሽና ማለት ነው አንቺ ታንብበሽ ለሷ ትገልጫለሽ። አንብበሽው ለራስሽ በውስጥሽ አንብበሽ ሐሳቡን በምልክት ስገልጪላት እንዲህ ማለትሽ ነው ልትልሽ ትችላለች። አንዳንድ አንሱና ጮሆ ማውራት የለም ወይም ደግሞ ድምጽ ማውጣት አይቻልም። እኔ ከዋንዱ ስጫለ ካልተነበበልሽ በጆሮሽ ቀስ እያልኩ ነግርሻለሁ። ችግር የለው ትጀምር አምሪ ሊያ አዩ እንዳት ጄሪ ባለፈው ኩረጃ ያለችው ዛሬ ይጠቅመኛል። ቀድሜ ባያው ጥሩ ነበረ። ወይኔ እስቲ ሊያ አይ ጥያቄ ጠይቅሽ። አይ ፍንጭ ምናምን መስጠት ፍንጭ አይቻልም። ምንም ነገር ከጨዋታ ውጪ ቁጭ አድርጊው እስኪ ብርቶሽን በሙሉ እንዳጽፍልኝ ሰጋሽ። አይ እንትን ያ እክል እንዳይሆንባት። ወይኔ ጌታ መዳይ ወይ ቆንጆ ነው በይ። ይሄ እንደው ከዛ ግን ያስረዳችኝን እኔ ላንቺ ስመልስልሽ ነው ልክና ራይት ኤክስ እና ራይት መሆኑን አምታቂ። ጄሪ አልችልም በእጅ ስጪ በቃ
አይ ነው ያንማ ቅጣት አለው እኮ ቅጣት አለው። ያንማ አላደርገው። አሁን ይሄን ያልመለሰ ሰው ወይ ደግሞ ያልሞከረ ሰው አትሊስት የሆነ ቅጣት ነው ወይ ይዘፍናል ወይ ዳንስ ይኖረዋል እንደ ሁኔታው። ከዛ ዶሮ ስትናደፍ ትናደፋለች። እንግዲህ ነው ነባረክሻት ከበራት ጃርት እንዴ ጉድጓድ ቆፍራ ስትገባ ይቻት አይደለም እንደው ጉድጓድ እንደምትገባ አለ ጉድጓድ ማውን ጉድጓድ ቆፍራለሁ። አይ ቆንጆ ነው። አይ ምንም አትሉም ማለት ነው። እንደዚህ ምልክት ላይ ጎበዝ ናችሁ። እሺ ጄሪ እንዳታስበይኝ። ፍንጭ ፈልጋ አይ ፍንጭ ይሄ ቀላል ስለሆነ ፍንጭ አያስፈልገው። ይሄ በጣም ቀላል ጥላ ይዤ ዝናብ ላይ መቆም እቃ መለሰች ከነ ሙሉ ነገሩ ነው የሚለው። ይኸው ዝናብን እኮ ነው ግለጭ ያልኳት እኮ ጥላ ይዞ ዝናብ ላይ መቆም። እሺ ይሆንላችሁ። ዝናብን ስለጠራችሁ መቼም አይ እንግዲህ አይ መረታን ጥሩ ነገር እኮ ነው። እኔ በረዳት ጥላ ያዘች ዝናብ መቶኝ ነው ነው የበረደኝ የሚለውን ዝናብ የጃርቷ በጣም ነው የገረመች የእውነት። እኔም ደንግጬ ነበር። እንዴት ላምሪ አይኪውሽ በጣም ቆፍር ያለው ማለት ዋስደው። እሺ እሺ አይ ቆፍሬ ገብቻለሁ እኮ እሾሆን አሳየኋት በደብ እኔ ያሳየኋት። እንዲያውም እንዲህ ብለሽ እንዲህ አውጥታሽ እንዲህ ብትያት እንደዛ አይገባኝም ነበር እውነት። እንዲህ እኔ እንጃ እንዴት መውጋት አይነት ነገር ሙሉ ሰውነቷ ዳርት እሾሃለ። ልትይም ትችላለሽ። ተመልካቾቻችን ቀደም ብላችሁ እንደተከታተላችሁት እንግዲህ ዛሬ በቲፕ ሰዓት በምልክት ቋንቋ መግለጽ የሚል ነበርና እጅግ በጣም ፈርተን ነበር። ነገር ግን ያው እኔና ላምሬ ማንንም አልቻለንም። ያው አሸንፈናል። አይ ጠንከር ያለ ጥያቄ ደግሞ ቀጣይ። አዎ እኔ እንግዲህ ጃርቷን ቀደም ብዬ እንዳሳየኋችሁ ጃርቷን ሙሉ አካሏን ስያታለሁ። ከዛ ደግሞ አናኗራንም ለመግለጽ ሞክሬያለሁኝና አናኗሯን አላውቅም። አይ ፍሬ ዶክተር አገባች እኮ። ፕሮግራሙ ወደ እናንተ አዘጋጅተን ስናቀርብላችሁ የነበረው እኔ ኢየሩሳሌም አዳነ፣ ላምሮቴን ያለምና ወይንሸት ዘውዴ በጋራ በመሆን ነበረ። ሳምንት በሌላ ዝግጅት ወደ እናንተ እንመጣለን። ሰላም ነው።